ዛሬ የምናየው ስለ ፊልተር ይሆናል ማለት ነው። እንዴት አድርገን ነው ለኢሜጃችን ወይም ደግሞ ላስገባነው ቪዲዮ የተለያዩ ከለሮችን አፕላይ የምናደርገው የሚለውን የምናይ ይሆናል ማለት ነው። ከዛ በፊት ግን ክፍል 1 እና 2ን ያላያችሁ ወሳኝ ነጥቦች ስለሆኑ ወደ ኋላ ተመልሳችሁ ወይም በኔ ቻናል ገብታችሁ መከታተልና ማየት ትችላላችሁ ማለት ነው። ስለዚህ እንዳልኳችሁ ቪዲዮ ኤዲቲንግ ወይም ደግሞ በስልካችን ቪዲዮ ኤዲት ስናደርግ ምን ይፈልጋል? ክሪኤቲቭ ነገር ይፈልጋል ማለት ነው። እኔ በነገርኳችሁ ብቻ ሳይሆን የራሳችሁን ወጣ ያለ ኮንቴንት ዲዛይን የምታደርጉበት ነው። ስለዚህ እኔም ማሳያችሁ መንገዱን ነው። እናንተ ከኔ ከማሳያችሁ ይበለጥ አድርጋችሁ ቆንጆ አድርጋችሁ ኤዲት ልታደርጉ ትችላላችሁ ማለት ነው። ስለዚህ ዛሬ እንዳልኳችሁ ስለ ፊልተር ይሆናል። እንግዲህ ፊልተር ማለት ያለውን ብራይትነስ ሊሆን ይችላል፣ ሻርበን ለማድረግ ሊሆን ይችላል፣ ሃይላይቱን ለመጨመር ሊሆን ይችላል። እንዴት አድርገን ነው ብራይትነሱን አድ የምናደርገው፣ ኤክስፖዠሩን እንዴት አድርገን ነው ኢንክሪዝ የምናደርገው፣ ሊሚቴሽኑስ ወይስ መጠኑ ምን ያህል ነው የሚለውን የምናይ ይሆናል ማለት ነው። እንግዲህ እያንዳንዱን ማሳያችሁ አሁን ባክግራውንዳችን እንዴት አድርገን ነው ኤዲት የምናደርገው፣ ያስገባነውን ኢሜጅ እንዴት አድርገን ነው ኤዲት የምናደርገው፣ ፕላስ ደግሞ ያስገባነውን ኮንቴንቱን እንዴት አድርገን ነው ኤዲት የምናደርገው የሚለውን የምናይ ይሆናል ማለት ነው። እንግዲህ እኛ የተጠቀምነውን ማለት ነው ወደ ስቱዲዮ ስናስገባ የምናስገባው ኮንቴንት እንዴት አይነት ከለር እንዲሆንልን ነው የምንፈልገው የሚለውን በፈለግነው ከለር፣ በፈለግነው ኤክስፖዠር፣ በፈለግነው ሃይላይት ኤንድ ብራይትነስ አድ እንዴት እንደምናደርግ የምናይ ይሆናል ማለት ነው። ስለዚህ እንዳልኳችሁ አሁን ይሄን ቪዲዮ ዲዛይን ሳደርግላችሁ ወይም ክሬት ሳደርግላችሁ ክፍል 1 እና 2ን ግልጽ ነው ብዬ ስላሰብኩ ነው። ስለዚህ አሁን የማሳያችሁ ክሮማኪን ሪሙቭ ካረጋችሁ በኋላ እያንዳንዱ የምትፈልጉትን ኦቨርላይ ሴት ካረጋችሁ በኋላ ሳብታይትሉን ካስገባችሁ በኋላ ነው ማለት ነው። ስለዚህ ክሮማኪ እንዴት አድርጋችሁ ሪሙቭ ማድረግ እንደምትችሉ ያልገባችሁ ካላችሁ አሁን በድጋሚ ክፍል 2ን መከታተል ይኖርባችኋል ማለት ነው። ስለዚህ አሁን ከለሩን ወይም እኛ የምንፈልገውን ኤክስፖዠር ወይም ደግሞ ሻርበኑን ለመጨመር የግድ ባክግራውንዱን ወይም ደግሞ ክሮማኪን ሪሙቭ ማድረግ ይኖርባችኋል ማለት ነው። ስለዚህ ባጭሩ ክፍል 2ን መከታተል ይኖርባችኋል። እንግዲህ ዛሬ እንዳልኳችሁ ስለ ፊልተር እንዴት አድርገን ነው ሴት የምናደርገው፣ ምን አይነት ፊልተሮች አሉ በቪኤን ላይ ወይም ደግሞ ቪኤን አፕሊኬሽንን ስንጠቀም ምን በውስጡ ይኖራል የሚለውን ስፔሻሊ ስለ ፊልተር የምናይ ይሆናል። እያንዳንዱን ፓርት በስቴፕ ስለማሳያችሁ ዛሬ እሱ ይሆናል ፕሮግራማችን ማለት ነው። በቀጣይ እያንዳንዱ ምን ከስር የተቀመጡልናሉ ከታይም ላይን በታች በኩል እያንዳንዳቸውን የማስረዳችሁ ይሆናል ማለት ነው። ቀጥታ ዛሬ ወደማሳያችሁ ወደ ፊልተር እጃችሁ ሄዳለሁኝ። እንደተለመደው ቻናል ሰብስክራይብ፣ ሼር ማድረግ አይረሳ። ቀጥታ ወደ ፕሮግራማችን እንሄዳለን ማለት ነው። እሺ መልካም። እንግዲህ እጃችሁ የሚሄደው ወደ ቪኤን አፕሊኬሽን ይሆናል። ቪኤን ኢንስታል ያላደረጋችሁ ክፍል 1 እና ክፍል 2ን መመልከት ትችላላችሁ። እዛ ላይ አስቀምጬላችኋለሁ እንዴት አድርጋችሁ ኢንስታል ማድረግ እንደምትችሉ ማለት ነው። እንግዲህ ወደ ቪኤን ስንገባ የምናገኘው ነገር አዲስ ፕሮጀክት ክሬት እንድናደርግ ነው ማለት ነው። በዛሬ ፕሮግራማችን የምናየው ስለ ፊልተር ነው። እንዴት አድርገን የተለያዩ ፊልተሮችን ባስገባነው ኮንቴንት ላይ አድ እናደርጋለን በስልካችን የሚል ይሆናል ማለት ነው። ስለዚህ ኒው ፕሮጀክት የሚለውን አንድ ጊዜ ክሊክ አድርገዋለሁኝ። አዲስ ፕሮጀክት ይከፍትልኛል ማለት ነው። አሁን እዚህ ላይ የምመርጠው ሁላችሁ መርሳት የለባችሁም ባክግራውንድ የማረገውን ወይም ቆንጆ የሆነ ባክግራውንድ ለቪዲዮ ይሆናል ብዬ የማስበውን ያዘጋጀሁትን አስገባለሁኝ ማለት ነው። እንደምታዩት እንግዲህ አስገብቻለሁኝ፣ ባክግራውንድን አስገብቻለሁ ማለት ነው። አሁን ይሄ ከስር ከኔ ከማስገባው ኮንቴንት ጀርባ ላይ የሚታየው ወይም ባክግራውንድ ሆኖ የሚታይልኝ ነው ማለት ነው። እንግዲህ በሁለተኛ ደረጃ የምናስገባው እኛ ሪከርድ ያደረግነውን በስልካችን የቀረጽነውን ቪዲዮ እናስገባለን ማለት ነው። እንግዲህ ክሮማኪ እንዴት አድርገን ሪሙቭ እንደምናደርግ እንዳልኳችሁ በክፍል 2 ስላስረዳኋችሁ ከጀርባ ያለው ፓርት ግሪን ስክሪን መሆን አለበት። ከጀርባ ያለው ባክግራውንድ እንዲታይላችሁ ዘንድ ወይም ፕሮፌሽናል እንዲሆንላችሁ ከጀርባ ስቀርጹ ከጀርባ ያለው በአረንጓዴ ከለር ልብስ ከቨር ማድረግ ይኖርባችኋል፣ መሸፈን ይኖርባችኋል ማለት ነው። እንግዲህ እንደምታዩ ከላይ በኩል ነጭ ነገር ስላለ እሱን ከስር በኩል ሂጄ ክሮፕ አድርገዋለሁ ማለት ነው። ክሮፕ ሳደርግ ግን እኔ ፍሪ ሳይዝ ተጠቅሜ ነው። ከስር ፍሪ 916 1 በ1 16 በ9 የሚል ሳይዞች አሉ። እኔ ግን የፈለኩት ፍሪ ሳይዝ ስለሆነ በራሴ ማኑዋሊ ይህንን ሳይዝ ማስተካከል ነው የፈለኩት ማለት ነው። ምክንያቱም ነጭ ጀርባ ላይ መታየት የለበትም ክሮማኪ ላይ ማለት ነው። ስለዚህ እኔ ግሪን ብቻ ያለችዋን ክሮፕ አድርጌ ያለሁኝ። አሁን ገብቶልኛል ማለት ነው። አሁን ቀጥታ የሚሄደው ወዴት ነው?
እንግዲህ ቪዲዮ ኦሬዲ እየሰራ ይገኛል። አሁን ክሮማኪን አንድ ጊዜ አፕላይ ላርግና ቀጥታ ወደ ዛሬ ፕሮግራማችን ወደ ፊልተር እንሄዳለን ማለት ነው። ስለዚህ ወደ ታች በኩል ትፈልጉታላችሁ ክሮማን ለማግኘት አንድ ጊዜ ቪዲዮአችሁን ክሊክ ስታደርጉት ከስር ያስመርጣችኋል ማለት ነው። እዚህ ጋር እንደምታዩት ክሮማ የሚል አለ። ክሮማ የሚለውን አንድ ጊዜ ስነካው ያመጣልኛል ማለት ነው። እናንተ ኤክስፖዝ ማድረግ ይኖርባችኋል። ሪሙቭ ለማድረግ የምትፈልጉትን ከለር ስትመርጡለት ራሱ ክሊር ያደርግላችኋል። ከዛ በኋላ ምንድነው የምታደርጉት? ኢንቴንሲቲ የሚል አለ ከስር በኩል ማለት ነው። እሷ 25 ነች አሁን ያለችው። እያየሁኝ የቪዲዮን ኳሊቲ እያየሁኝ እጨምርበታለሁ ማለት ነው። እየጨመርኩኝ እሄዳለሁኝ። ለምሳሌ አሁን በደንብ አድርጎ ሪሙቭ አድርጎልኛል 73 ላይ ማለት ነው፣ 72 ላይ። ስለዚህ አሁን እንደምታዩት ቆንጆ ጥራት ያለው ግሪን ስክሪኑን ሪሙቭ አድርጎልኛል ማለት ነው። ከስር ደግሞ ስፒል የምትለዋን 20 ብታረጉት ይመረጣል። 20 እስከ 25 ባለው ሬንጅ አድርጉት። እኔ 22 አድርጌያለሁ ማለት ነው። እንደምታዩት አሁን ቆንጆ ሆኖልኛል ማለት ነው። ስለዚህ አሁን ፕሮፌሽናል የሆነ ቪዲዮ ሆኖልኛል። ከዛ በኋላ የማደርገው እንዳልኳችሁ በዛሬ ፕሮግራማችን ላይ የምናየው ስለ ፊልተር ይሆናል ማለት ነው። ስለ ክሮማኪ ግልጽ ያልሆነላችሁ ካለ ክፍል 2ን ተመልሳችሁ በኔ ቻናል ላይ ስላለ ማየት ትችላላችሁ። እንግዲህ ፊልተር ከስር በኩል መጀመሪያ ላይ የምታገኙት ፊልተር የሚል አለ። አንድ ጊዜ ፊልተሩን እነካዋለሁ ማለት ነው። ፊልተሩን ስነካው የተለያዩ ፊልተሮች ኦፕሽኖች ያመጣልኛል። እኔ አድጀስት የሚለው ውስጥ እገባለሁ ማለት ነው። አድጀስት የሚለው ውስጥ ገባ እንዳልኳችሁ በመግቢያ ላይ እንደነገርኳችሁ ኤክስፖዠር አለ፣ ኮንስትራንት አለ፣ ብራይትነስ አለ፣ ሳቹሬሽን አለ፣ ቫይብራንስ አለ፣ ቴምፕሬቸር የሚል አለ። ብዙ ምርጫዎች አሉ ማለት ነው። እንግዲህ ኤክስፖዠርን አንድ ጊዜ ክሊክ አድርግና ላይቱን ትንሽ በደንብ ጠራ ያለ እንዲሆንልኝ እያየሁኝ በጣም ነጭም እንዳይሆን እንደምታዩት እናንተ በምትፈልጉት እና በቀረጻችሁት ኮንቴንት መሰረት ይሆናል ማለት ነው። የቀረጻችሁት በደንብ ብርሃን ያለበት ከሆነ ኤክስፖዠሩን 10 ወይም 5 እስከ 5 ባለው ሬንጅ ብታደርጉት የተሻለ ነው። ጨለማማ ቦታ ወይም ብርሃን ከሌለው ደግሞ እያያችሁ ኤክስፖዠሩን ትጨምራላችሁ ማለት ነው። ወደ ኮንትራስት ስገባ እንግዲህ በጣም ነጫማ ከሆነባችሁ ቪዲዮአችሁ እንግዲህ ላይቱን ትንሽ ሚኒማይዝ የምታደርጉበት አማራጭን የያዘ ነው። እኔ ለምሳሌ 40 ላርገው 40 ላይ መርጫለሁ ማለት ነው። ሌላው ብራይትነስ የሚል አለ። ብራይትነሱ እንግዲህ እንዳልኳችሁ እናንተ በቀረጻችሁት ኮንቴንት ላይ ይወስናል። ስለዚህ እኔ ብራይትነስ የኔ ቪዲዮ ብራይትነስ ስላለው ኦሬዲ እኔ ሚኒማይዝ አደርገዋለሁ ማለት ነው። ሳቹሬሽን የሚል አለ። ሌላ እንግዲህ መቀነስ መጨመር ትችላላችሁ እናንተ በፈለጋችሁት ከለር። እንግዲህ ፐርሰንቱን እያያችሁ መጨመር መቀነስ ትችላላችሁ። እኔ 8 አድርጌያለሁ ማለት ነው። ሌላ ቴምፕሬቸር የሚል አለ። እሱ ወሳኝ ነገር ነው። ከለሩን ትንሽ ኩል ለማድረግ የምንጠቀምበት ቴክኒክ ነው። ለምሳሌ እኔ 7 አደረኩት። ሌላ HSL የሚል አለ። እሱን ማኑዋሊኛ በፈለግነው ከለር ቀይ የሆነውን በደንብ ቀይ እንዲሆንልኝ፣ ሰማያዊ የሆነው አኮርዲንግሊ እኛ በመረጥነው ከለር ቹዝ እንዲያደርግልኝ ነው ማለት ነው እዚጋ ሴት የምናደርገው። ስለዚህ እናንተ እያያችሁ የፈለጋችሁትን ሴት ማድረግ ትችላላችሁ በመረጣችሁት አማራጭ ማለት ነው። ከስር በኩል ያሉ ከለሮች እነሱን እያያችሁ የእናንተን ቪዲዮ እያያችሁ ሴት ማድረግ ትችላላችሁ ማለት ነው። ሌላው ሻርፐን የምንለው አለ። እንግዲህ ሻርፐኑም በእናንተ ቪዲዮ በቀረጻችሁት ላይ ይወሰናል። በጣም ቆንጆ ካልሆነ ወይም ዳርዳሩ የሆነ ሌላ የሚታይ ነገር ካለ ይሄኛውን መጨመር ትችላላችሁ። ካልሆነ ግን እንደዚሁ ብታውትም ችግር የለውም ማለት ነው። ሌላው ሃይላይት የሚል አለ። ሃይላይቱም እንግዲህ ያው ትንሽ ብርሃን ነገር ነው፣ ብቻ ይለያያል ትንሽ ነገር ከብራይትነስ ጋራ። እናንተ እያያችሁ ይሄንን 50 ድረስ ባለው ሬንጅ ብታረጉት ይመረጣል ማለት ነው። እንግዲህ እንደምታዩት ጫን ብዬ ሳሳያችሁ የመጀመሪያውና ያሁኑን ላይቱ ያሳየኛል ማለት ነው። ስለዚህ ያሁኑ በጣም ጽድት ያለና ቆንጆ የሆነ ኮንቴንት አድርጎልኛል ማለት ነው። እንግዲህ እንደምታዩት ጸዳ ያለ ነው፣ ምንም እንትን ነገር የለውም። ብራይትነስ ያለው ኩል የሆነ ቪዲዮ አድርጎልኛል ማለት ነው። እንግዲህ አንዱ የቪኤን ጥቅም ይሄ ነው እንዳልኳችሁ። ከካፕከት የሚለየው የተለያዩ ፊቸሮች አሉት። እንግዲህ በዚህ መልኩ ቪዲዮአችሁን ኤዲት ማድረግ ትችላላችሁ፣ ፕሮፌሽናል ማድረግ ትችላላችሁ ስልካችሁን ብቻ በመጠቀም። ያልኳችሁ ይሄ ነው ወሳኝ ነገር። እንግዲህ በክፍል 3 ይሄንን ካየን ይበቃናል። በቀጣይ አንዳንድ አይተሞችን የምናይ ይሆናል። ስለ ሳብታይትሎች ወይም ደግሞ እኛ ስንናገር ከስር በኩል ሳብታይትሎችን እንዴት አድርገን እናስገባለን፣ የተለያዩ ኮንቴንቶችን ማስኮችን እንዴት አድርገን ነው አድ የምናደርገው የሚለውን የማሳያችሁ ይሆናል ማለት ነው። እንግዲህ ከጨረስን በኋላ
ይሄንን አንድ ጊዜ ነካና ክሮፕ አረጋዋለሁኝ። መጨረሻውን ዲሌት አረጋለሁ። እኛዋንም ክሮፕ አረጋለሁኝ። እንግዲህ ግልጽ እንዲሆንላችሁ ነው። እኛዋንም ክሮፕ አረጋለሁኝ። ቻናልና ዲሌት አረጋለሁኝ። ይሄ ብላክ የሆነውንም አድቨርታይዝመንት ስለሆነ እሱንም አጠፋዋለሁኝ። አሁን ኤክስፖርት አረጋለሁ። ጨርሻለሁ ብዬ ካሰብኩ ይችን ቪዲዮ ከላይ በኩል ያለችዋን አንድ ጊዜ ነክቼ በፈለኩት ሳይዝ ሪዞሉሽን ቢትሬት ኤክስፖርት አረጋለሁ ማለት ነው። ኤስቲሜትድ ፋይል ሳይዝ 10 ሜጋባይት ይላል። አሁን ከስር ኤክስፖርት አረጋዋለሁኝ። ዳውንሎድ ይሆንልኛል ማለት ነው። እንግዲህ በዚህ መልኩ ነው ፊልተር አፕላይ የሚደረገው። ብዙ ነገሮች አሉ የማሳያችሁ። ይህን ቻናል ሰብስክራይብ፣ ሼር እያረጋችሁ ቤተሰብ ሁኑ። ይህን ቪዲዮ ለብዙ ሰው እንዲደርስ ሼር ማድረጋችሁ አይረሳ። ባላችሁ ሶሻል ሚዲያ በቀጣይ እስከምንገናኝ ሰላም ቆዩልኝ።